ጋይስ እንዴት ናችሁ? በዩቲዩብ ቪዲዮ መጥቻለሁ። አክቹዋሊ ያው በጣም ብዙ ጊዜ ይሆናል ዩቲዩብ ኢንቴንሽናሊ ከሰራሁበት ነው። በት አይ ሆፕ በዚህ ኳርተር ሰርድ ኳርተር ገብተናል። ኤክሳይቲ በዚህ ኳርተር በደንብ ቪዲዮዎችን እሰራላችኋለሁ ብዬ አስባለሁ። ቪሎግ የዛሬ ቀን ዛሬ አርብ ነው። ጠዋት ላይ 3 ሰዓት ላይ ፋና ቴሌቪዥን እዚህ ሳይቲ ውስጥ የሚገልጸው አለ እና የተወሰኑ ተማሪዎች ይፈልጋል። ባለፈው ከመችለት ነው ማክሰኞ ዕለት ካልተሳሳት ሮብ ዕለት ኦቤን ላይ ተቀርጬ ነበረ። ዛሬ ደግሞ ሌሎች ልጆች ፋና ሊቀርጻሉ፣ ግን እሄዳለሁ። እኔም 3 ሰዓት ላይ ተጠርተናል። እኔ የለኝም ግን እሄዳለሁ 3 ሰዓት ላይ ማለት ነው። ከዛ ውጪ ከሰዓት ክላስ አለን። ያው ፕሮዳክቲቭ ዴይ ለማሳለፍ እንሞክራለን። ኢትስ ናት ዛት ማች ቢዚ ገና አሁን ስለሆነ ኳርተር የተጀመረው ይህን ያህል ቢዚ አይደለንም፣ ግን ያ በተሻለ መጠን ፕሮዳክቲቭ ቀን ለማሳለፍ እንሞክራለን። እና ሌላው ነገር ደግሞ ምንድነው ፎር ቲክቶክ ፋሚሊ አክቹዋሊ በደንብ ስለ ኢሳይቲ ምናምን ያለሁበት አሁን ኢሳይቲ ውስጥ ነው ያለሁት። ኢሳይቲ እንዴት ገባሁ ምንድነው ምናምን የሚለውን ነገር ያውቃሉ ምናምን፣ ግን ዩቲዩብ ላይ በደንብ የምሰራ ስላልነበረ ኢሳይቲ ጋር ሪሌቲቭ የሆነ ነገርም ተናግሬም አላውቅም። በቅርቡ እንደውም የኢንትራንስ ጥያቄዎችን ነገር መልስ ነበር ለመስጠት ወይም ስለ ኢንትራንስ ነበር ለመናገር ሞክሬ ነበረው። እንደዛ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። የተወሰነ የቭሎግ ቪዲዮ ከሰራሁላችሁ በኋላ እንደዚህ አይነት ጥያቄዎች እመልሳለሁ። ማለት የኢንትራንስ ውጤት ምናምን ቆይቷል እንጂ እዚህ ዩቲዩብ ላይ ለቅቄው ነበር ምናምን። ከዛ በኋላ የት ሄድኩኝ የት ገባሁ ምናምን አሁን ላይ ምንድነው ያለሁት የሚለውን ማለት ነው፣ አመቱን ምን ነገር አደረኩኝ የሚለውን ማወቅ የምትፈልጉ ከሆነ ምክንያቱም አሁን ኢሳይቲ እያልኩ ሳወራ ኦልሬዲ ቲክቶክ ላይ እናገር ስለነበረ እንደዛ ታውቃላችሁ በሚል ታሳቢነት ነው የምለው። ግን ሜቢ ላታውቁት ስለምችሉ ኢሳይቲ ማለት ዩኒቨርሲቲ ነው፣ አሁን እየተማርኩበት ያለሁት ኢንስቲትዩት ማለት ነው። ግን ኢንዲቴል መረጃ የምትፈልጉ ከሆነ ስለ ኢሳይቲ ብቻ ሳይሆን እኔ ላይክ እንዴት ገባሁኝ ምናምን እና ያ ሌሎች እንዲ ኤዱኬሽን ሪሌትድ ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ እና አንድ ሌሎች ትንሽ ቭሎግ ቪዲዮ ትንሽ ልስራና 1 2 ወር 3 ምናምን ቪዲዮዎች ልስራና በእንደዚህ አይነት ጥያቄዎች ደግሞ ለብቻ እመጣለሁ ማለት ነው። እና አሁን 2 ሰዓት ነው፣ ቁርስም ገና አልሄድኩኝም። የ1 ሰዓት ሊሆን 5 ጉዳይ ነው። 1 ሰዓት ይሁንና 1 ሰዓት ነው ቁርስ የሚከፈተው። ቁርስ ሄዳለሁ ማለት ነው። እና ስቴይ ቲዩንድ። ዩቲዩብ ላይ እንዳልኩት I'm not consistent that much but I really want to be consistent and በደንብ ለመስራት ሞክራለሁ። ሲጀምር ሀሳቡም ዩቲዩብ ላይ መስራት ነበር ገና ኮንተንት ክሬት ማድረግ ሲጀምረው ማለት ነው። ግን ዩቲዩብ ሎንግ ቪዲዮዎች ነው የሚፈልገው ምናምን፣ እሱ ደግሞ ኤዲት ማድረግ ካለንበት ውጥረት አንጻር ምናምን ትንሽ ከበድ ይላል ማለት ነው። ለዛ ነው ብዙ እዛ ላይ ትኩረት ያላረኩት። ቲክቶክ ነበር የምሰራው በደንብ። ቲክቶክ ላይ ራሱ አምናት ኮንሲስታንት በት የተሻለ ነው ትንሽ። አሁን ግን በደንብ በተቻለ መጠን ቪዲዮዎችን ለመስራት እሞክራለሁ። ቭሎግ ቪዲዮዎች ዋናው ዓላማ ምንድን ነው የሚለውን በዛው ለመናገርም የዚህ የዩቲዩብ ቻናሉ ምንድነው ይሄ ላይክ ዋናው ዓላማው ምንድነው ሰዎችን ይህን ቪዲዮ ሲያዩት በተለይ አሁን ላይ ተማሪዎችን ማለት ነው ሞቲቬት የሚሆኑበት ኢንስፓየር የሚያደርጋቸው አይነት ቪዲዮዎች ቭሎግም ስሰራ ኢንቴንሽኑ ምንድነው ከዛ ቭሎግ የሆነ ነገር እንድትማሩ ስለምፈልግ ነውና ኢንስፓየር የሚያደርጋቸው እና ደግሞ ያሉበት ዩኒቨርሲቲ ኢሳይቲ አዲስ የመጀመሪያ ባች ስለሆነ አዲስም ስለሆነ ብዙ ልጆች እዚህ ካለነው ውጪ የሚያውቀው የለም በደንብ ማለት ነው ምን ይመስላል ነው። እሱን አሳይቶ ወደዚህ መግባት የሚፈልጉ ተማሪዎች ካሉ ያንን ነገር እንዲያዩትና እንዲያውቁ ነው ማለት ነው። ኢንስፓየር የሚያደርግ ሞቲቬት የሚያደርግ ቪዲዮዎች ነው መስራት የምፈልገው። ላይክ አስፈላጊ ከሆነ ዳይሬክት የሆነ ስተዲ ቲፕስ እንደዚህ አይነት ሪሌትድ ነገሮች ዳይሬክትሊ ምን ሜተድ መጠቀም ያስፈልጋል እና የሚሉትን አስፈላጊ ከሆነ እሰራለሁ። ግን ዋና ዓላማው ምንድነው ሰዎች ሞቲቬት የሚሆኑበትን ቪዲዮ መስራት ነው። ያው አሁን ሌላ ተማሪዎች ነው፣ ግን አይ ሆፕ ወደፊት ደግሞ በጣም ትልቅ ሌቭል ላይ እየደረስኩኝ ስመጣ ለሁሉም እድሜ ክልል ያሉ ሰዎች ተማሪም ሳይሆን ወጣቱ ምናምን ብቻ ሳይሆን ማንኛውም እድሜ ክልል ያለ ሰው የኔን ቪዲዮ አይቶት በቃ ሞቲቬት የሚሆንበት ኢንስፓየር የሚሆንበት አይነት ቪዲዮ መሆን ይችላል ብዬ ደግሞ ተስፋ አደርጋለሁ። ስለዚህ አሁን ይሄ መጀመሪያ ቪዲዮ ነው ማለት ይቀለኛል። ምክንያቱም ከዚህ በፊት የሰራኋቸው ገና ውጤት እየጠበቅን እያለ ምናምን ነገር ነው በስትክክል ሎንግ ፎርም ቪዲዮ የሰራሁት ማለት ነው። አሁን ነው እንደገና እየሰራ ያሉት። ስለዛ የመጀመሪያ ቪዲዮ ነው። በኮሜንት አድርጉ፣ ሰብስክራይብ አድርጉ እና
ጥሩ ሰብስክራይብ አለኝ እንደውም አሁን ከምሰራቸው ቪዲዮዎች አንጻር 700 ምናምን፣ ግን እስቲ በቅርብ ጊዜ ውስጥ 1000 እናስገባው እና ጥሩ ጠቃሚ የሆነ ቪዲዮዎች ታገኙበታላችሁ ብዬ አስባለሁ። ወደ ዩቲዩብ ቻናል ተከታታዮቻችን ናችሁ እንዲከረማችሁ ዛሬ በአዲስ ቪዲዮ መጥተናል። እየቀረስኩት ነበር እኮ ይሄ እኮ ሊትራሊ ቻንስ እጃችን ላይ ተቀምጧል። ነገር ደግሞ አትሽከረኝ ቀረጽ ግዛጋ አይ አክቹሊ እዛጋ ቀረጽ እሺ ችግር የለውም። እና የሆነ ታይም ላይ ገብቼ ቪዲዮቹ ምናምን ሳያቸው ነበር ለራሴ ፈልጋቸው ማለት ነው። ሶ በቃ የዛኔ ነው ወይኔ ነገር እየሰራንበታል ምናምን ላይ ባራሱ ሰንሰና በጣም ነው የሚያምረው።
እያልኩት ሞመንት I'm so embarrassed. My cat ነበረው ማለት ነው። ስምንት ሰብስክራይበር አለን ኦልሬዲ 242 ሲጨመር 300 ነው። ስታርተር ለዩቲዩብ ነው የሰራው። ዛሬ ገና ጀመርኩኝ ማለት ዛሬ ገና ጀመርኩኝ። ከዚህ ቤት ሰርቻለሁ እኮ that being said ጨርሰናል። I love you guys. I'm going to meet you ኤዲተሮች እና ኤባ አፍተር ከምሳ በኋላ አንድ አፍታ ካናለ Hi guys, today was a very chill day ማለት ነው። በጣም በቃ ደስ ይላል። 3 ሰዓት ቅድም የወጣሁኝ አሁን 7 ሰዓት ከ5 ሆኗል። አሁን ገና ነው ዶርም የመጣሁት ምሳ በልቼ በዛው ማለት ነውና የቀረጻ ምናምን አለ ብያችሁ ነበር። ፋና ቲቪ መጥቶ ኮስቴቲ ይቀርጻል፣ ተማሪዎች የሚቀርጹ አሉ ምናምን። እሱ ዛሬ አልነበረም ቀረጻው። አይ ቲንክ ፖስትፖን ተደርጎ ይሁን ካንሰል ተደርጎ አምናችሁ ብቻ ግን ዛሬ አልነበረም። ግን ሶሻል ሚዲያ ቲም ስብሰባ ነበረንና በቃ 3 ሰዓት ላይ በቃ በሲሪየስ 3 ተኩል ቁጭ ያለን። በቃ ስንት ሰዓት ነው 7 ሊሆን ሲል ነው የወጣ ነው 6 ከምናምን። በጣም ረጅም ሰዓት ነበር እና በጣም ደስ ይል ነበር። ብዙ አይዲያስ ብሬንስቶርም ስናደርግ ነበር፣ ኮንተንት አይዲያስ ስናወጣ ነበር ምናምን ያ በጣም ብዙ ነገር እና የኤስአይቲን የዩቲዩብ ቻናል አካውንት እንትናቸውን ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እናንተም የገባችሁ ሰብስክራይብ አድርጉ። በጣም ኢንስፓየር ሞቲቬት ያደርጋችኋል ብዬ አስባለሁ። አለ በሁሉም ፕላትፎርም ሊንክድኢን ላይም አለን፣ ቲክቶክ ላይ እንሰራለን፣ ኢንስታግራም ላይም አለን። አሁን ደግሞ ዩቲዩብ ላይ እየመጣን ነው። በጣም አሪፍ የሆኑ ኮንተንቶች ነው የሚለቀቀው። ሁሉም ፕላትፎርም ላይ እየሄዳችሁ ሰብስክራይብ፣ ፎሎ፣ ኮኔክት እያደረጋችሁ ምንለቃቸው ነገሮች ተከታተሉ ማለት ነው። አስተማሪና ኢንስፓየር የሚያደርጉናል ኢንስፓይሪንግ የሆኑ ኮንተንቶች ናቸው ማለት ነው። እንደየ ፕላትፎርሙ የራሱ የሆነ ይዘት አለው። ግን ስቲል እንደዛ ሆኖ ሜን አይዲያው ምንድነው የሚደርስለት ሰው ጋር በስፔሻሊ ተማሪዎች ጋር አይተውት ኢንስፓየር እንዲሆኑ ማድረግ ስለሆነ በጣም ብዙ ደስ የሚሉ ኮንተንቶች እንሰራለን ማለት ነው። እና ያ ብሬንስቶርም ስናደርግ ነበር። በጣም ብዙ ኮንተንቶች ብሬንስቶርም አድርገናል፣ ስንጽፍ ነበር ምናምን እና ብዙ ተማሪዎች ነን ከስታፍ ጋር ነበር ይህን ሀሳብ ስናመጣ ስንጽፍ የነበረ እና በጣም ደስ የሚል ጊዜ ነበረ ማለት ነው። ተወስ ቬሪ ቺል ደስ ይል ነበር በቃ እና ያ እንደዛ ነበር። ጠዋቱ እንደዛ ነበር ያለፈው። በቃ እንደዚህ አይነት እንትናቶች ምንድነው ቀናቶች ብዙ ጊዜ የሉም። ሜሴጅ ውስጥ ቢሆንስ በቃ ክላስ ካለ ክላስ ካልሆነ ላይብራሪ ምናምን እንደዛ አይነት ቀን ነው ማሳልፈው። ሞስት ኦፍ ዘ ታይም እንደዛ ነው ማሳልፈው። ዛሬ ግን ደስ ይላል እና ያ ከሰዓትም አሁን 7 ሰዓትም 8 ሰዓት ላይ ደግሞ የተወሰኑ ልጆች ከሶሻል ሚዲያ ቲም ውስጥ የሆነው የተወሰናችን ልጆች ደግሞ እንደገና ከሰዓት እንሄዳለን። አንዳንድ ደግሞ ካሌንደር ምናምን ኮንተንት ካሌንደር ምናምን ጋር ሪሌትድ የሆኑ ነገሮች ደግሞ ስለምናዘጋጅ ምናምን ከእሱ ጋር ዲስከስ ለማድረግ ደግሞ 8 ሰዓት ላይ ደግሞ እንደገና ተጠራርተናል ማለት ነው። እዛው ቅድም የነበርንበት ቦታ ቢሮ ውስጥ ማለት ነው። 8 ሰዓት ላይ ደግሞ ሄዳለሁ። ከዛ ክላስ ዛሬ 9 ሰዓት ከ45 ነው ካልኩለስ 3 ማትስ ያለን ማለት ነው። ካልኩለስ ዋናቱ ተምረን ማለት ነው። እና ያ ዛሬ ትናንት ነው እንትኑ የጀመረው ኳርተር 3 የጀመረው ትናንት ነው። ዛሬ ሁለተኛው ቀን ነው እና we are not that much busy አሁን ላይ። ግን ከትንሽ ቀናት በኋላ በጣም ቢዚ ነው የምንሆነው። ያ ግን እስቲ ያ እና stay tuned እስከ መጨረሻው። I hope you are enjoying the video as well as you are taking something from it. yeah አሁን 7 ሰዓት ነው። ደክሞኛል ራሱ። አሁን ምንም የምሰራው ይሄን ያህል ነገር የለኝም። ታብሌት ራሱ እንትን አለ ቻርጅ አለ። ያ ቻርጅ አለ። ያ በዛው ሄዳለሁ። ሞስት ኦፍ ዘ ታይም ረጅም ሰዓት ነው። አንድ ትንሽ ሰዓት ነው የምንሰበሰበው እንልና ግን ስንሰበሰብ ብዙ ሀሳቦች ስለሚመጣ አንዳንዴ ደግሞ የተሰበሰብንበትም እንትን እንወጣለን ዳይቨርት እያደረግን ምናምን ረጅም ሰዓት ነው የሚፈጅብን ምናምን ነገርና በዛ ምክንያት አይ ዶንት ቲንክ አንዴ ከወጣሁ 8 ሰዓት ላይ በኋላ 9 ሰዓት ከ45 እመለሳለሁ ብዬ አላስብም። ከተመለስኩም ችግር የለውም። ካልተመለስኩም ግን ቀይን ይዤ ነው የምወጣው
እና ያፕ ሰብስክራይብ አድርጉ ፕሊዝ ጋይስ፣ ሰብስክራይብ አድርጉ። ጥሩ ሰብስክራይብ አለኝ አሁን። አሁን ደግሞ እኔ በደንብ ኮንተንት ትሰራላችሁ ደግሞ ከዚህ የበለጠ ማለት ነው ሰብስክራይበር ሊኖር የሚገባው። ሼር አድርጉ፣ ኮሜንት አድርጉ፣ ኤኒቲንግ ጥያቄ ካላችሁ ጻፉልኝ ቪዲዮዎቼ ስር ማለት ነው። እና እኔ እንትን አደርጋለሁ አንድ የራሱ ቪዲዮ አዘጋጅቼ መልሳለሁ ማለት ነው። እና እንደውም አሁን ኤዲት ላድርግ እንዲህ ሰዓት ከማጠፋ ይህን ቪዲዮ ኤዲት ላድርግ እና ያ እንደዛ ይሻላል። ኦኬ ጋይስ ዲስ ዋዝ ቱዴይስ ቪዲዮ። የዛሬን ብሎግ በዚህ እንጨርሳለን ማለት ነው። ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በሌላ ብሎግ ወይም በሌላ ቪዲዮ ተመልሼ እስክመጣ ድረስ ባይ